ሚኪያስ እጄ I'm sorry አረፈሽ መጣሁ ተጫወቱ ሔዋን ለገሰ የአባቷን ስም እንዴት አወቅ እንዴ እሷ ራሱ እንዴት እንደረሳችኝ እኮ ግራ ገባኝ አብረን እኮ ተምረናል ረሳኸው እንዴ እኔ ጋር እኔ እንጃ አላስታውስም ለነገሩ እኔም ባይነ ብቻ ነበር ማቅሽ ባይነ ብቻ ድጋሚ የጓደኛዬ ሚስት ሆነሽ አይሻለሁ ብዬ በፍጹም አስቤ አላውቅም ይቅርታ ውስጥ ድስት ስለጣርኩ ነው እመለሳለሁ እሺ አረፍ በል ሚስት ሔዋን መሆኗን ለምን አልነገርከኝ አረፍ በል በርግጥ አብረን ተምረናል ከዚህ ሁሉ አመት በኋላ እንዴት ታስታውሳታለህ ብዬ ልጠብቅ እንዴት ተዋወቃችሁ ሚኪ ምግቡን ከበላን በኋላ ይደርሰን ገና ብዙ የምንጫወታቸው ነገሮች አሉ እንዴት ተዋወቃችሁ ማወቅ ስለፈለኩ ብቻ ነው በፌስቡክ ያው ከኔም ጋር አብረን ተምረናል በፌስቡክ አብረን እንደተማረን ነገርኳት አንዳንድ እያልን ያው ለዚህ በቃ በእውነት ሔዋን ሚስት ስለሆነች ራስን እንደ እድለኛ መቁጠር አለብህ ታስታውሳለህ ትምህርት ቤት እኮ የሁላችንም ምኞት እሷ ነበረች የሁላችንም እስኪ በእናትህ ስለ ዲያስፖራው ትንሽ ንገሪ ደዚያ ቅጥ የሌለው ሰው ነው ስለሱ ደግሞ ምን ይነገራል አንቺ ግን የወደድሽው አትመስይ ማለት ረሳሹ እንዴ ባላለኝ እኮ ወዴት ይሄድሽ ነው እኔ አልኩት በመምጣቱ ደስ ያልሻት መስይም ነው ምግብ እየበላን እኮ ላፍታ እንኳን አይኑ ከኔ ላይ አልተነቀለም ወይኔ ምን ይታወቃል አይኑ ከገብቶለት ይሆናል ያምሻል እንዴ ጓደኛው ሚስት ነኝ እኮ በረከትም ከባል ተቆጥሮ ሰነ ስርዓት እሺ በቤኪማ ቀልድ የለም ይልቅ በእትሽ የቀለልሽ ያለሽው አንቺ ነሽ ቆይ ግን እሺ ለማንኛውም ስራ አገኘ እየፈለገ ነው ስለዚህ ቤት ኪራይም አልተከፈለም ማለት ነው አከራያችንን አንድ ወር ስጡን ብለናቸው እሺ ብለውናል ቆይ ግን ለመሆኑ ምግብ ያበላሻል ስላበላኝ መስሎኝ ቆሜ እየሄድኩ ያለሁት እስኪ ተመልከቹ ራስሽን ገና በወጣትነትሽ እኮ የ80 ዓመት አሮጊት ነው የምትመስዩ አልገባኝም ምን ለማድረግ እየሞከርሽ ነው ውድ እህቴ ምናልባት ለበጎ ይሆናል ይሄ ትልቅ አጋጣሚ ቤትሽ ድረስ ተተት ብሎ ይመጣው ጀመረሽ ደግሞ ይብደትሽ ትልቅ ገብተን ቡና እንጠጣ ከቤተሰቦችሽ የተቆራረጥሽው ከዚህ ቀለም ለቅላቂ ባልሽ መስሎኝ ቆይ ግን አንቺ መቼ ነው የምትነቂው እኔ ወድጄና ፈቅጄ ካገባሁት እናንተ ምን አገባችሁ እኔ ስለነማያ አያገባኝ እኔ ግን እህቴ ይሄንን የመሰለ መልኩ አሰጣ ዝም ብዬ ማየት አልችልም እሺ አንድ ቀረኝ ዘመድ አንቺ ነበርሽ ስለዚህ ካንቺ ጋርም ልቆራረጥ ነው ማለት ነው እሺ መቼ ነው ድመናሽ ዲያስፖራ ደግመሽ ሳምት ቀብሽ እቺ ደግሞ የቀለምና ፊኒሺንግ ስራ ነው መሰራው ብዬ ሰሞኑን ትንሽ ስራ ቀዝቅዞ ተጨናንቄያለሁ የነው ሁሌ በረፍት ሰዓት ሄዳ የምትቀመጥ ዛፍ ስር ነበር ሁሌ ተደብቄ አያት ነበር ማን ሔዋን አሁንም እሷ ላይ ነው አትታዘበኝና ለሊቱን ሙሉ ስለሷ ሳስብ ነው ያደርኩት ሚኪ ምን ሆነሃል ወደ ራስ ተመለስ እንጂ እና ገንዘብ ያስፈልገኛል እያልከኝ ነው አያስፈልግም እንደውም ወደ ቤት ያድርሰኝ ከመሆን በንግግር የተቀየምከኝ እንዴ ታውቀዋል ለሊቱን ሙሉ እያሰብኳት ነው ያልከው እኮ ሚስቴን ነው መጀመሪያውን አስተያየት ደስ አላለኝም ነበር ችግር አለ እንዴ ለጊዜው አንተ ስላለብህ ችግር ብናወራ አይሻልም አሁን ምን ያህል ገንዘብ ነው የሚያስፈልግህ ችግር የለውም አልኩህ እኮ ለነገሩ እኔ ነኝ ጥፋተኛ ቀድሜ ስለ ችግሬ ነግሬ ራሴን ግምት ውስጥ የከተትኩት ምን ሆናል ቢቂ የዛሬን ያርገውና ከጓደኛም በላይ እኮ ወንድም ነበርክ አሁን ለምን ይሄንን ሁሉ ነገር ረስተን ቺላ እናደርግም በዛውም የረሳዋትን ከተማ ታሳይኛለህ ግን ስለሚስቴ ደግመህም ማታነሳ ከሆነ ነው ተስማምቻለሁ በቃ ዘና ማለት ብቻ እንደዛ ከሆነ ይስማማኛል በድጋሚ ስላገኘው በጣም ደስ ብሎኛል በረከት ምንድነው ማየው መጠጥ ይቅርታ ሔዋን የድሮ ጓደኛዬን እኮ አግኝቼው የደስ ትንሽ እኮ ትንሽ ጠጥተን ነው እኮ ሶሪ ሔዋን
እኔ ባልሽን ሳላስፈቅድ ተውሽሽ አበላሽቼ ያመጣውልሽ እስከ ጧት ይስተካከለ። ተበላሽቷል እያልክ ነው እንዴ? ከዚህ በላይ እንዴት ትበላሽ? እና እሱ እዚህ ሊያድር ነው? ኧረ እባክሽ ሔዋን፣ ምንም ቢሆን እኮ እንግዳችን ነው። ኢትስ ኦኬ። ከደበራት እኔ ገስታው ሄጄ መተኛት እችላለሁ። እንደሱ ብታረግ የተሻለ ይመስለኛል። ኖ በዚህ ውድቅትማ የትም አትሄድም። ባይሆን እኔ እዚህ አንጥፌ እተኛለሁ። ማለቴ ካንቺ ጋር አብራችሁ ተንዘባዝባችሁ እንደመጣችሁ አብራችሁ ብትዘረሩ አይሻልም? ለማንኛውም በሩ ዝጉት፣ እኔ ተኝቻለሁ። ቁጣ ደግሞ እንዴት አባቱ ነው የሚያምረው! ይሄን ቁጣ ለመርሳት ለምን ወተራ አንጨምርበት? ባከና ናግባ ባከና ወይኔ በጣም ይቅርታ አስደነገጥኩ እንዴ? ቤት ይባላል። የሔዋን እህት ነኝ። አሁን ቆንጆ ቁርስ ሰርቼላለሁ። እሱን ቀመስ ታደርጋለህ። ማለቴ ሰርቼላችኋለሁ። ለማንኛውም ተነስቶ ታጠቡ፣ አብረን እንበላለን። እቺ ደግሞ እዚህ ምን ታደርጋለች? አናቴ ሊፈነዳ ነው። ማታ ምንድን ነው ያጠጣኝ? እኔ ራሴ በጣም ጠጥቻለሁ መሰለኝ። እዚህ መምጣቴ ራሱ አላወቅኩም። እኔ የምልህ ያውኑ ልጅ ግን ማን ናት? ምን ነው ከሷ ጋር ማብረህ ተምራል? እች እንኳን ባትማሩም ተምረናል ብላ ነው ድርቅ የምትለው። የሔዋን እህት ነኝ ስትል ሰማዋል ልበል? ከነ ቤተሰቧ ይሄን ቀለም ቀቢ ከላሽ ላይ ካላራገፍሽ ከቤተሰብ ነው መንፈቀሽ ብሎ ፍቃዋት ነበር። አሁንም እቺ የመጣችው በእርግጠኝነት ይቡ ያንተ መምጣትን ነግራት ነው። ተነስና ይልቅ ፊታችን እንታጠብ። እኔ ግን ቀዝቀዝ ያለ ውሃ ባገኝ ደስ ይለኝ ነበር። ራሴን ልፈነዳ ነው። ውጪ ጀሪካን ውስጥ ያደረው አይጠፋም። ያው ፍርጁ ስለተበላሸ አላሰራነውም ብዬ ነው። በድህነት እየቀለድክ ነው? እሱ ሲቀልድብኝ አይደል የኖረው። ይሄን ልብስ አስገብቼ ነው። በስመ አብ ራሴ ሊፈነዳ ነው።